አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናችሁ። ዛሬ ቆንጆ የሆነ ለረመዳን ጊዜና ሰዓት የሚቆጥብ ቆንጆ የቪዛ ሶስ አሰራርን ይዤላችሁ መጥቻለሁ። ያው እንደምታዩት በዚህ መልኩ አዘጋጅታችሁ ስራ ለማቅለል ይሆናችኋል ማለት ነው። ወደ አሰራሩ ከመግባቴ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየጊዜ የምለቀው ቪዲዮ በቀላሉ ወደ እናንተ ይደርሳል። ነባሮች ስለምታበረታቱኝ አመሰግናለሁ። ይሄን እንደምታዩት ለረመዳን ነው የሰራሁት። አሁን ቀጥታ ወደ አሰራሩ እንገባለን ማለት ነው። እዚህ ጋር ይሄው ብረት ድስቴን ጥጃለሁ። ሽንኩርቴን ደግሞ በሽንኩርት መፍጫ ፈጭቼ አዘጋጅቻለሁ። እናንተ እንደፈለጋችሁ በትላልቁ ከትፋችሁም በኋላ መፍጨት ትችላላችሁ ማለት ነው። እኔ ያው በኋላ መፈጨዋለሁ፣ ግን ለአሁን በዚህ መልኩ ቶሎ ሽንኩርቱ እንዲበስልልኝ በዚህ መልኩ አርጌ ፈጭቼዋለሁ በሽንኩርት መፍጫ። ከዛ ትንሽ በእንፋሎት እናበስለዋለን። ይሄው እንደምታዩት በእንፋሎቱ እያበሰልኩት ነው። ትንሽ እንትን ብዬ ዘይት ጨምርበታለሁ። እንደምታዩት እዚህ ጋር ዘይት ጨምሬያለሁ። ሽንኩርቱን በዛ አድርጌ ነው የከተፍኩት። እናንተ የምትሰሩት መጠኑ ይወስናል ማለት ነው። እኔ ለብዙ ጊዜ የሚበቃኝን ለረመዳን ነው የምሰራው። በዚህ መልኩ ሽንኩርቱን አብስለን ተመልሰን እንገናኛለን። ይሄው ውዶቼ ሽንኩርቱ እንደዚህ እየበሰለልኝ ነው። አሁን በደንብ በስሏል ሽንኩርቱ ራሱ። ቶሎ እንዲበስልልኝ ነው በዚህ መልኩ የከተፍኩት ማለት ነው። ከዛ አሁንም ከድኛ በስለዋለሁ። ይሄው እንደምታዩት ሽንኩርቴ በዚህ መልኩ ቆንጆ ሆኖ በስሎልኛል። አሁን ደግሞ ነጭ ሽንኩርት ፈጭቼ ያዘጋጀው ነጭ ሽንኩርት አለ። ነጭ ሽንኩርቴን እጨምራለሁ። ከዛ በደንብ አርጌ ከሽንኩርቱ ጋር በደንብ እናቁላለዋለን። ያው ቪዲዮ ብዙ መለቅም ያበረታታ የለም። ያው እንደዚህ ምግብ የሚሰራ ሰውን አረ አበረታቱን። መዳም ኩሽና ላይ እየሰራን ተጨንቀን ተጠበን ነው የምንለቀው። አበረታቱን። ይኸው በዚህ መልኩ ነጭ ሽንኩርቴን ጨምሬ ለተወሰነ ደቂቃ በስለዋለሁ። ከዛ ተመልሰን እንገናኛለን። ይኸው እንደምታዩት በዚህ መልኩ ቆንጆ ነው በስሎልኛል። ሽንኩርቱና ነጭ ሽንኩርቱ በደንብ ተዋህዷል። እዚህ ጋር ፓፕሪካ፣ የፈለጋችሁትን ቆንጆ በርበሬ፣ የፈለጋችሁትን ቅመም ቤታችሁ ውስጥ ያለውን መጠቀም ትችላላችሁ ማለት ነው። በዚህ መልኩ በደንብ አርጌ አንድ ላይ አዋህደዋለሁ ከቅመሙና ከሽንኩርቱ። ይሄው እንደምታዩት በዚህ መልኩ አሁንም አንድ ላይ ከቅመሙ አብስዬው ደግሞ እንገናኛለን። ይሄው እንደምታዩት በጣም ከለሩን በደንብ ስለተቁላላ ከለሩም ያማረ ነው። በተጨማሪም ቲማቲሙንም በዚህ መልኩ ፈጭቼዋለሁ። ያው በትላልቁ እንደነገርኳችሁ ከትፋችሁ እንትን ማድረግ ትችላላችሁ። ያው እንደምታዩት በዚህ መልኩ በኋላ መፈጨዋለሁ። ያው ትንሽ ቲማቲሙ አልተፈጨም፣ ድቅቅ አላለም ማለት ነው። ከዛ በዚህ መልኩ አንድ ላይ አዋህደን በደንብ እናበስለዋለን። ለተወሰነ ደቂቃ አብስዬው እንገናኛለን። ያው ወደ ተመልካቾቼ እንደዚህ ቲማቲሙ እየበሰለ ነው በደንብ። ከዛ እዚህ ጋር ሳልሳ ወይም ቶማቶ ፔስት እንጨምርበታለን። 2 አባ ነው የተጠቀምኩት፣ ግን አንሶኝ ትንሽ ጨምሬበታለሁ ብዙ ስለሆነ ማለት ነው። እና 2ቱን ሙሉ ጨምረዋለሁ። ብዙ ስለሆነ ነው። ያው እናንተ እንዳሰራራችሁ የምትሰሩት መጠን ይወስናል ማለት ነው። እኔ በዚህ መልኩ 2 ከግማሽ ጨምሬበታለሁ። በዚህ መልኩ ቆንጆ አድርገን እናበስለዋለን።
ትንሽ ቲማቲሙ በጣም ቀይ አልነበረም፣ ያው ነጭ ነው። ግን ቃናውን ልነግራችሁ አልችልም። በጣም ቆንጆ ነው። ሰርታችሁ ሞክሩ። ስራ ያቀልላችኋል። ረመዳን ላይ መጨናነቅ ምናምን አይኖርባችሁ ማለት ነው። እንደዚህ ሰርታችሁ ካዘጋጃችሁት መጨናነቅ አይኖርባችሁም። በዚህ መልኩ ያው እንደምታዩት ቆንጆ ነው። ከለሩም ያማረ ሆኗል። በደንብ ተቁላልቶ በስሎልኛል ማለት ነው። ከዛ ጨው ጨምራለሁ። ጨው እንደመጠኑ ነው የምጨምሩት። እኔ ጨው ይሄኛውን አንኳሩን ጨው ነው የተጠቀምኩት። 2 ማንኪያ ተጠቅሜያለሁ። ትንሽ ጨምሬበታለሁ። እንደዛም ሆኖ ግን አልበቃውም። ትንሽ ጨምሬያለሁ። ያው እናንተ የምትሰሩት መጠኑ ይወስናል ብያችኋለሁ። ያው ሁሉንም መጥናችሁ መጨመር ነው። እንደዚህ አድርጋችሁ ሰርታችሁ ስታስቀምጡ ስራችሁን ያቀልላችኋል። እና ፈጭቼው ደግሞ እንገናኛለን። ያው እንደምታዩት በስሎልኝ ቆንጆ ሆኖ ፈጭቼዋለሁ በሽንኩርት መፍጫ ማለት ነው። ትንሽ ቲማቲሙ በደንብ አልደቀቀም ነበር ቅድም። ያው ቪዲዮ እንዳይረዝም ነው ስፈጭ ያላሳየዋችሁ ማለት ነው። ይሄው እንደምታዩት በዚህ መልኩ ቆንጆ ሆኖ ከለሩም ያማረ ነው። እንደምታዩት ይሄው በዚህ መልኩ ቆንጆ ሆኖ ደርሶልኛል። ከዛ ደግሞ በመቀጠል ትንሽ አንተክትከነው ደግሞ ካቻፕ እንጨምራለን። አለመጨመርም ትችላላችሁ፣ ግን ቆንጆ ጣዕም እንዲሰጠው ትንሽ ብትጨምሩበት። በዚህ መልኩ ካቻፕ ጨምሬያለሁ። ቆንጆ ከለርና ጣዕም ይሰጠዋል ማለት ነው። ከዛ እዚህ ጋር ኦሮጋኖ አለኝ። ኦሮጋኖ ጨምርበታለሁ። ኦሮጋኖ በጣም ቆንጆ ቃና ቆንጆ ጣዕም እንዲኖረው ያደርጋል። ከዛ ኦሮጋኖን በደንብ አድርገን ያነሰው ስለመሰለኝ አሁንም ጨምርበታለሁ። ኦሮጋኖ ለቪዛ ሶስ በደንብ አስፈላጊ ነው። ቢኖራችሁና ብትጨምሩበት ቆንጆ ጣዕም ይሰጠዋል ማለት ነው። ዋው ልነግራችሁ አልችልም። ቤቱ ነው ውድ ነው ያደረገው። በጣም ደስ የሚል ቃና ነው ያለው። ይኸው እንደምታዩት በዚህ መልኩ በደንብ ተንተክትኮ ውሃውን እንትን ብሎ ውሃ ምንም አይነት ውሃ አልጨመርኩም። የቲማቲሙ ውሃ ራሱ ነው የበቃው ማለት ነው። እና እንደዚህ ሰርታችሁ ስራችሁን ማቅለል ትችላላችሁ። ያው እንደምታዩት በዚህ መልኩ ሰርቼዋለሁ። ከዛ በፈለጋችሁት በወረቀት በኪስ በእቃ አድርጋችሁ ቀዝቀዝ ሲል ፍሪጅ ውስጥ ማስገባት ነው ማለት ነው። ይሄው በዚህ መልኩ ጨርሼ ሰርቻለሁ። በስሎልኛል። በዚህ መልኩ ቆንጆ ሆኖልኛል። እንደምታዩት ከለሩን በጣም ነው የሚያምረው። ተወዱታላችሁ ብዬ ተስፋ አደርጋለሁ። እንደዚህ ሰርታችሁ ስራችሁን ማቃለል ትችላላችሁ ማለት ነው። አሁን ደግሞ አቀዝቅዘነው በደንብ ሲቀዘቅዝ ደግሞ ተመልሰን እንገናኛለን። ይሄ ወደ ተመልካቾቼ በዚህ መልኩ ቀዝቅዞልኝ ቆንጆ ሆኗል። አሁን ደግሞ እዚህ ጋር እቃ አዘጋጅቻለሁ። ከፈለጋችሁ ለ1 ቀን ለ2 ቀን አድርጋችሁ በኪስ ማድረግ ትችላላችሁ ማለት ነው። እኔ ግን በዚህ እቃ ሲያንሰኝ ኪስ ላይ ጨምሬያለሁ። ይሄው እንደምታዩት የዛሬ ቪዲዮ ይሄን ይመስላል። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ የደውል ምልክቷን በመጫን ለሌሎች እንደሚደርስ አድርጉልኝ እና በሌላ ቪዲዮ ደግሞ ተመልሼ እንድመጣ አበረታቱኝ። ሞራል ኖሮኝ ሰርቼ እንድመጣ ማለት ነው። ይሄው እንደምታዩት እንደዚህ ሰርቼ አዘጋጅቻለሁ። ያኔ ከባድ አይደለም አውቃለሁ፣ ግን ያው እንደዚህ ሰርተን ብናዘጋጅ ለራሳችንም ከድካምም ከመጨናነቅም እንድናለን ማለት ነው። ያው እንደምታዩት በዚህ መልኩ ሰርቼ ከድኜ አዘጋጃጅቻለሁ። ትንሽ ስለተረፈኝ ኪስ ላይ ጨምረዋለሁ። እንደዚህ ዚፕ ያላቸው ኪሶች አሉ። በእነሱ እየጨመራችሁ
አየሩን አስወጥታችሁ በዚህ መልኩ ታዘጋጃላችሁ። ለዛሬ ያለኝ ቪዲዮ ይህን ይመስላል። ከወደዳችሁት ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ